መለወጫ ፊቼ ጨምበላላ እንደ አውሮፓ አቆጣጠር በ2015 በማይዳሰስ የዓለም ቅርስነት በዩኔስኮ የተመዘገበ የነባር ባህል የሰው ልጅ ቅርስ ውርስ intangible cultural heritage of humanity ነው። Droirin semora teruni lishino ne shawa hedina ni sidamu ila mabala ay te chambalala እናመሰግናለን። ወደ ቦታችሁ ተመለሱልን። ረዳት ፕሮፌሰር ነብዩ ባየ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የባህልና ስፖርት ሚኒስትር ዴኤታ፣ ክቡራን ሚኒስትሮች፣ ሚኒስትር ዴኤታዎች፣ ክቡር አቶ ጥራቱ በየነ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር የስራና ክህሎት ቢሮ ኃላፊ፣ ዶክተር ሂሩት ካሳው የአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበባት ቢሮ ኃላፊ፣ ክቡር አቶ ስለሺ ወርቅነህ የባህልና ትውፊት ተመራማሪ፣ የተከበራችሁ የሲዳማ ክልልና የብሔሩ ተወላጆች፣ ክቡራን የተለያዩ ክልሎች ተወካዮችና የስራ ኃላፊዎች፣ የተከበራችሁ የሲዳማ ብሔራዊ ክልላዊ መንግስት ከፍተኛ የስራ ኃላፊዎች፣ ባለሀብቶች፣ ነጋዴዎች፣ አባገዳዎች፣ አደሰንቄዎች፣ የሲዳማ ኮሚኒቲ ማህበር አባላት፣ ጥሪያችን አክብራችሁ የተገኛችሁ እንግዶቻችን፣ ክቡራትና ክቡራን፣ በሲዳማ ጥንታዊ አባቶች ፍልስፍና እንኳን ለ2018 የፍቼ ጨምበላላ የማጠቃለያ መርሃ ግብርና ፍቼ ጨምበላላ በተባበሩት መንግስታት ድርጅት የሳይንስ የትምህርትና የባህል ተቋም ዩኔስኮ የተመዘገበበትን 10ኛ ዓመት ክብረ በዓል ለማክበር ስለተሰባሰባችሁ እንኳን አደረሰን፣ እንኳን አደረሳችሁ፣ እንኳን በደህና መጣችሁ። ባሩኒቲ አይራዶ ወሲንቾ ዱኮ ቡዘና ያልቃድሪቲ አሳው ቁጭሙ ጋሾቲ አማለም ሊሶንጋ ቢቴ ኢፌደሪ ቡዱና ስፖርት ሚኒስትር ዴቲ ካዳንቹ ፕሮፌሰር አይራዱ ካላነብዩ ባየሁ አይራዱ ከላጥራቱ በየነው አዲሳው ቁጭ ሚጋሾቲ አንታንቹ ካንቲ ባላቶኒ ላይንቱና ሎሱ ዳንሎተ ቢሮ ሶሬሲ አይራዱ ከላስለሽ ወርቅነው ቡዱ ባልቾሙቲ ዳላንቺ አይራዱ ሚኒስትሮቲ ሚኒስተር ዴቶቲ ፌደራሊትና አዲሳው ቁጭ ምኒ ሲዳሙ ቆቆቢኒ አቶሎ አዳዲ ባሰኒ ዳጊኖኒ አሊዲ ሎሱ ሶሬየ
adda addi qoqqoo barqibne raginoonni wasini ayraddu gobbate keerri daddalaanu dureeyye abbaa gedootu haadha sinqootunna sidaamu kominite miilla sidaamu ilama baxillaanu hattono አያኑ በቃኑ ሀበለፍቼ ጫምባላላት ያያኒ ዛሬው ዕለትም በድምቀት የምናከብረው ይሄው የፍቼ ጨምበላላ የማጠቃለያ መርሃ ግብርም ክልሉ ያለውን ባህል ትውፊት ያስተዳደር ጥበብና ኢትዮጵያዊነት ስሜት በእጅጉ በማጉላትና ከፍ በማድረግ ነውና በድጋሜ እንኳን አደረሳችሁ እንኳን ደህና መጣችሁ ለማለት እንወዳለን። ሲዳሙ ዳጋሁ ድሩ ኪራን ያማኞቲ ከለቀሙኒ በዳሄ ኪርቴ ኤገኑኖን ሰሪ ወይ አያንቶ አጋኑ ፍሎና ያወ ቱንሳና ጠባ ካይማሲቴ በዳሄ ተቡሳ ዳጋ አጋኑ ፎሎ ለደሄ ሳጊሴ ላቴኒ ኪርቴ ላቴኒ አካሉ ድሪኒ ሃሮ ድሮ ሳቅኖኒታ ታብሳል ፊቼት አያኒ ሀላንቲኖ መንግስቱ ኦሬንሹዋ ሳይንስና ሮሱ ጉዱ ኦሬንሻ ዩኔስኮቴ ቦሬሳሚን ኩኒ ታይቴ ቶኒ ኪድሮ ማዲንሃ ሳኡ ለዲራራ ካልቀተ ዲፕሎማቶቲ መረሻኪቲኖ አብሳቡ ቁጭብራ ሻዋኖቲ ሲዳሙ ይላማ ሲዳሙ ሀላለ እርኪቴ አያና አይሪሳኒ ቡሌ አይሪሲሳኒ ኢትዮጵያማት ማጭሻሜ ጎቲ አሲሳኒ አይሪሳኒ ቄቻንሳ ፉንታኒ አፋንታኖ ፉንታኒ ኖኖ ተነ ኢላማ ሻዋኖቴ ሲዳሙ ኢላማራ አይሪኞት ናራጣብሬ ከዚህ በመቀጠል የሀገር ሽማግሌዎች ምርቃትና በክልሉ ወግና ስርዓት የተሰናዳው የቀጠላ ስነ ስርዓት የሚካሄድ ይሆናል። አንድነትን፣ መዋደድን፣ የሀገር ፍቅርን ከምንም በላይ ኢትዮጵያዊነትና ህብረ ብሔራዊ አንድነት ከፍ ብሎ የሚታይበትን ስነ ስርዓት የምንታደምበት ይሆናል። አስተባባሪዎች የሀገር ሽማግሌዎችንና ስነ ስርዓቱን የሚከውኑልን እንግዶችን ፊት ለፊት እንድታመጡልን እጠይቃለሁ። ከቤቼ አነ ገሩ ማሶኒ ባሩ ቂጣውን ከቲ ሀናም ፈይሙ አደ ጫምበላላ አደ ጫምበላላ አደ ጫምበላላ አደ ጫምበላላ አዋሌ ሊሾ ሲዳማ ኬሬው አዋሌ ሊሾ ገይ ሲዳማ ኢትዮጵያ ገይ ዳጋ ገይ ወንኩ ጎባቴ ኬሬ ኮ ሰላሜ ኮ ቡሻው ለጎባቴ ወን ቡሹሩ ዳኖሬ ሆኖ ሁን ዲራ ኬሩ ተጎዳኑ ቢንፎ ሞገዴ ሊሾንኬው ዳኖ ዲራ ነው ተጎዳኑ ቢንፌ ሊናሞራ ኬሩ ሊሾንኬ ጎባቴ ቡሻው ሎ ጋሾቴ ገኤ ቡሻው ሎኔ አፎአራ ወጣዶኔ ሲዳማ ወንኩራ አፎአራ ወጣዶ ኢትዮጵያ ነው አፎአራ ወጣዶ ቡሻ ዳጋሬ ሆሮ ቤቶ ወደልቻው ኤሎ ማጋኑ ኬሬ አሶ አፎአራ ወጣዶንኬ ከኤሳ ኤውታ ማጋኑ ለቴ አርሰንኬ ቶጎ ቢፊሳንኬራ ታያቴኖ ቶጎ ኢሊሾንኬ ዳኖ ድሮኖ ኩኒ ጋሪ ኬሩ ኢሊሾንኬ ናኖ ወንታ ገናን አይተ ጫምበላላ ኢለ ድሮ ማድሩ ዳንቻይኮ ሰላመተ ድሮ እኮ ኬሩ ድሮ ማጋኑሱ ባራሩ በረከቱ ድሮ ሎዝራውና ሎስጣተራ ተማራውና ተማርታተራ ሄራውና ድሮ አቶቶ ያበረከቱ ያርልኙን እኮ ሰዳም ኢትዮጵያ መንግስት ለማጋኑ ለጋዩ አኪ ማጋኑ ይክቶ ፑላኪ ማጋኑ ይክቶ አጆቶ ከ ሀላ ዳጋቺ ኪላ አራፕሊቶ ማጋኑ ለዶኪ አቶት ሰዳ አይሩ ሰዳ ሀዳቶ ቡሽ ሱሙዮ ውጭራቶ ማጋኑ ሱሙዮ ሀላ ሆሮ ማስኖም ሀቶኔ ብጨተ ካይን ሀቶይነ ታጋሳቶ ሙዳፍራ አኮይ ቃሌ ተው ከዋበደ ቡዱ ፋጃን አትኖ ማያን ኪፓቲንጌሺ ሆጎ ቢዮተራ ፍሮታ ዲሊዲሲ ዲነማስነ ሳጥኖ ፍቼተ ቾወሮ ዲነሳጥኖ ሞቆይኖ ቃሌ ተው ጉንደሞ በራ ተው አኩ ከዋዲዳን ሆጊዮተራዊ ጫምበላላ ተጋ አቃሙርቶቲ ማናዶንቶቲ ምሚቷ እርሲኔ ሞቃሊ ፖቆ አቶኖ ኮይኖ አቶኔ ለዶኪ ማጋኖ ኤሮይ ወራሙ ጎ አንዱ ጮቦ ለዶኪ ማጋኖ ኮይኖ ማስናይ ገራት ናባውጊ ወዳ ከቦ ማቱ ሙራሴ ኮይኖ ኮሮ ማስከ ሳጦሞ ገራት ኮይኖ ለዶኪ ማጋኖ ሄ ሲዳማ አቶ
sidama atoke minyu dilawe sidama magalu le dokero ayta jambaralla magalo galatu magalo toppewa go maganu mitwasso toppewa usde maganu toppewa maganu mitwasso mangitenke partenke maganu dawo uriso partenke dumbara kolonke iseverano maganu dumbara kolon Afrika toppewa mandira mitwa galu mitwa magado maganu olo tokku bararu na iko diro na iko dimadenya iko ude maganu olo bage maganu olo abona me wasale abadano maganu olo tokku niwa bumi to iko kililla mara buntu deni waro atara buntu deni umi to iko aide kajijo solera mitto imba maganu olo urde maganu olo magadu kido gashotu albine ko fartenge maganu albine ko yebo rusum min masi yebo No bolsa Andagano bolsa dagano amangano toreno jeno amol gadado no alagu gadati no amol biya kenne biya nagano bod biya jalalano bod biya misomano bod ayane kunille ayana oboleyan kenna warra sidama hono ayana ogga kurnafa kabajajaran ayane kunille ayana nagata bara misomata bara jalalata sabab salamin katakotau ittita waaqayyo hedduuta gadarooba nagaa biyya gufaa gabbin الشيوان نقال نقولش نقال نهاولش تقنقر نهاولش تقال التاقب همان الراقب بيجي كينا بيجي نقاتو توقع نقاتات سدام نقاتو وروب نقاتو እግዚአብሔር 2017 ፍቼ ጨምበላለም ስናከብር 10ኛ ዓመት ትልቅ በዓል ነው። የእርቅ በዓል ነው። የሰላም በዓል ነው። የአንድነት በዓል ነው። እኛ ሁላችን ከሲዳማ ተምረን ምንም የተጣላ ነው ካለ ታርቀን በወንበር ዙሪያ ችግራችን እንድንፈታ ፈጣሪ ያድርግልን። አገራችን ኢትዮጵያ ሰላም ትሁን። አንድነት ይስጠን፣ ፍቅር ይስጠን፣ መቻቻል ይስጠን። የሲዳማ ሕዝብ አቃፊ ሕዝብ ነው። ሁሉም ብሔረሰብ ጋር አብሮ የሚኖር ሕዝብ ነው። ዳይቡሽ ብሎ የሚቀበል ሕዝብ ነው። አሁንም አገሪቷን ሁሉ ኢትዮጵያ መላ ዓለምን ከመንግስታችን ጎን ሆነን ለሰላሙ ዘብ እንድንቆም ፈጣሪ እርዳን። ሰላም ሁሉም አይደ ጨምበላላ ሲዳማ ጨምበላላ ሲዳማ ከሪያሲ ኢትዮጵያ ከሪያሲ አባሳ ጨምበላላ ጎባን ከሪያሲ ሁንደ ቀጥቶ ማናው አፎዳዶ ኢትዮጵያ አፎዳዶ ኦሮሞቴ አፎዳዶ ሲዳማ አፎዳዶ ጎባ ተዚ መቀደ ተዚዚ ቴስ እሺ በክብር ሸኙልን። የሀገር ሽማግሌዎችን ምርቃት በጣም አምስተን ነው የምናመሰግነው። ጎባተ ገራ አባ ገዶታ አይሪኒ በሰንሰ ቆለንጀ ሎጋ ሲኔት ጋላቴሞ ኬሬና ሴዳ ድሮዋኑ ኢንከራታችኔሞ ክቡራትና ክቡራን የዕለቱ የክብር እንግዳ ታዳሚዎቻችን፣ እንደዚሁም የሲዳማ ብሔራዊ ክልላዊ መንግስት የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ የተከበሩ አብርሃም ማርሻሎና የክልሉ ከፍተኛ የስራ ኃላፊዎች በተገኙበት የማጠቃለያ መርሃ ግብር ስነ ስርዓት እዚህ ወዳጅነት አደባባይ እየተካሄደ ይገኛል። በመቀጠል የቄጣላ ስነ ስርዓት የምንከታተል ይሆናል። ብዙ ጊዜ በክልሉ ጥንታውያን አባቶች ከትውልድ ወደ ትውልድ ሲወርድ ሲወራረድ የመጣው ይሄው የቄጣላ ስነ ስርዓት የክልሉን አንድነት፣ የኢትዮጵያን አንድነት፣ የኢትዮጵያን ትውፊት፣ የኢትዮጵያን ባህል፣ አብሮነት፣ በጋራ መተሳሰብ በተለያዩ ትውፊታዊ ክዋኔዎች የሚንጸባረቅበት ድንቅ ስነ ስርዓት ነው። እሱ ስነ ስርዓት እየተከታተላችሁ ቆይታ እንድታደርጉ እንጋብዛለን። ኮቢቺ አንቺኔ ሲዳሙ ደገራ ፊቼ ጫምበላላ ታያኒ ጊዶ
gotti eleellannu qeexaalu amanyootiiti qeexaalu adda addii baseedhamee to'atanne mimmifate beeksise mimmito macciishshine hiittoonni biifadu garinni togokkine dagate macca qoshoshaa buuro sokkaa saayinsayi amanyooti konni aane albaasa ahaatikkaawu ayyaanu beeqqaanu albaasa ahaatikkaawu qeexaala shiqishshannonkere ayirrimyuunniiti koyseemmo መዘገብ ልክ እንደዚህ ያሉ ኢትዮጵያዊ ትውፊቶች በተለይም የኢትዮጵያን አንድነት በባህል በትውፊት በጥንታዊ ስልጣኔ የደመቀውን የሲዳማ ብሔር የዘመን መለወጫ የጨረቃና የፀሐይ አቆጣጠር ጥንታውያን አባቶች ከነ ትውፊቱ ቄጣላና ቄጣሉ ቢዶሳ አውሶኩባ ለተሻው ለመዋሉ ዊንኪታ አንዳሩሰ እዚህ ለፊታችን ላይ የምታዩቸው ስነስርዓት መከባበርን የሲዳማ ሕዝብ ለኢትዮጵያ ሉዓላዊነት፣ አንድነት፣ ህብረ ብሔራዊነት፣ ትውፊት፣ ባህል፣ ቋንቋ እድገት ያበረከተው አስተዋጽኦ በባህላዊ ትውፊት ክዋኔዎች ከነሙሉ ክብሩ እየቀረበ ይገኛል። ሰላም ሁኑ ኑሩ የሚል መልእክት ነው እያስተላለፉ የሚገኙት። በጣም አስደናቂ ትውፊትና መልእክት ያዘለውን ስነ ስርዓት ነው እየተካፈላችሁ ያላችሁት። ኤሞ ሻዋራ ታቴ ጎባ ሰላምቴ አርሳው ኩቹሚ ሲዳሙ ኢላማ ቴሳኖ ኪጤ ጉማቲ ኩኒ ኪጤ አልባሄ ዲፋንቲኔና ኮኒ ጋሪ በደሉ አኑ ኢንሳቄታ ዲታታ አቂዲታ ላዳን ዲቶና ኖጌሻቲ ጋላቲኔሞ አኑ ወንክ ፍቼ ጨምበላላ የኢትዮጵያን አንድነትና ብሩህ ተስፋ የመሻገርን ስርዓት አንግቦ ታላላቆችን እያከበረ ነፃውን የሀገራችን ዕጣ ፈንታ በብሩህ አስተሳሰብ የሚቃኝበት ኢትዮጵያዊ እንደዚሁም ዓለም አቀፋዊ ትውፊትና ክዋኔ ነው። እነሆ የሲዳማ ክልል ህዝቦች ይህንን በዓል ሲያከብሩ የክልሉ ነዋሪዎች፣ ተወላጆች ከመላው የኢትዮጵያ ህብረ ብሔራዊ ህዝቦች ጋር በፍቅርና በመከባበር ነውና እሱንም በጋር ሲያሳዩን ቆይተዋልና አንዴ ክብር እንድትሰጡልኝ በድጋሚ ጠይቃችኋለሁ። Hammata daganna dagoma hanqafnu Itoophiyaan gobbaanke hammata budena balchooma malaaqisannoha baxxannoha amadnoho gobbaanka fixxino naaxxissanno budi giddo sidaamu dagati soorrofichee cambalaallate ayyaani Itoophiyummaa gotti asse mittimmaa kaajjishe heerenna araaru mittimmaa mararrooshu wolootuno hala'lado hornyu baamadino kalqete donaati hawalle agiidhinoomo ayde cambalaalla እናመሰግናለን። ክቡራትና ክቡራን ይህ የማጠቃለያ መርሃ ግብር በቀጥታ እየተከታተላችሁት የምትገኙት እንግዶቻችን ከዚህ በመቀጠል ዘሌክሳይድ የሙዚቃ ባንድ አባላት ከአርቲስት ዶክተር አዱኛና ሌሎች አርቲስቶች ጋር የሙዚቃ ስራዎቻቸውን የሚያቀርቡ ይሆናል። መልካም ጊዜ። Konni anchine Lakeside sirbu gaamonni Dr. Abdul Dumo Sidamu daga fichee cambalalla tayyana budena folosate umisi kecha kuleo ananketiyate isi goniane sirbat shikshanke wa irimi bari bense
sholte tonni kidiro tonni kidirini konni sirkira dani saunke ke wal tanse magar bidoke Sira matashi yo edadi dadi fiche kamalala Kore santena yo eskote anino habi do mogona wona fiche kari joke ikitu ala bete dola sira matashi yo edadi dadi fiche kamalala Kore santena yo eskote anino habi do wona fiche kari joke ikitu ala bete dola Daru darga, ay kurule di seni ke anga. Antu ay chato makete shaye, biraya waro hulugu kaye. Kore santena UNESCO te, sidama tashi yoe dahe, fiche kamalala. Kore santena UNESCO te, fiche biduiti saleti rari, kekelo fiche tareti rari. Ikana chacho murte untani, haru diya ke ultani. Kore santena UNESCO te, sidama tashi yoe dahe, fiche kamalala. Kore santena UNESCO te.
እናመሰግናለን። ክቡራትና ክቡራን የፍቼ ጨምበላላ የዘመን መለወጫ የማጠቃለያ መርሃ ግብር በደማቅ ስነ ስርዓት እየተካሄደ ይገኛል። ይህንን ስነ ስርዓት እንዲደምቅ እንዲሳካ አስተዋጽኦ ያበረከቱ አካላትን እኔ ከዚህ በኋላ መጠራቸው መጨረሻ ላይ እናንተ ምስጋና እንድትሰጡልኝ እጠይቃለሁ። የሲዳማ ብሔራዊ ክልላዊ መንግስት፣ የሲዳማ ክልል ባህል ቱሪዝምና ስፖርት፣ በረከት ገበሬዋ፣ ያኔት ሆስፒታል፣ ብርሃን ተድላ፣ ኦሲስ ሆቴል፣ በላይነህ ክንዴ፣ መንሱር ጀማል፣ መስፍን ቁርጥ፣ አቶ ተስፋዬ ግዛው፣ አበሻ ባርና ሬስቶራንት፣ ወርቃ ቡና፣ አቶ ብሩክ አጎስ፣ አለታ ወንዶ ዘራ ብሩክ ሆቴል፣ እንደዚሁም አቶ ዘገየ ሞገስ ዘገየ ባርና ሬስቶራንት ከፍ ያለ ክብር እንድትሰጡልኝ እጠይቃችኋለሁ። እናመሰግናለን። ባህላችንን ትውፊታችንን እንዲያድግ ከጎናችን ስለምትሆኑ አብዝተን ነው የምናመሰግነው። ፍቼ ጫምባላላ ታያኒ ጣብሹ አድሳው ቁጭ ብራ ወኒ ጋር የጋሪ አይርሰማ ገደ ኢርጓስቲኖ ሲዳሙ ቆቆው ሞቲማ ሲዳሙ ቆቆይ ጉዱ ቱልበተና ስፖርት ለቢሮ በረከት ገበሬዋ በበረከት ነው ሲጠጋልቲኖቲ ያኔቲ ሆስፒታል ብርሃኑ ተድሊሃ ኦሲሲ ሆስፒታል ከላብሩኪ ሀጎዚሃ አላቲ ወንዲ ዘራብሩኪ ሆቴል ወርቃሙና ሀበሻ ባርና ሬስቶራንት ተስፋዩ ግዛውሃ መስፊኒ ቡራ ማርያም ታሚኔ መንሱር ጀማልሃ በላይነህ እንደሃ ዘገየ ሀቶኖ ወሎታ ምቴኒ ጋምባሲቲኔ አያን ጎኒ ጋር የኢቢአር ሰማገደ አሲቶ ወልቆራ ጋላትና ክራታማኔ
እዚህ ወዳጅነት አደባባይ የተከበረ ያለው የፍቼ ጨምበላላ የማጠቃለያ ልዩ መርሃ ግብር እንደቀጠለ ነው። በመቀጠል የእንኳን ደህና መጣችሁ መልእክት እንዲያስተላልፉልን ክቡር አቶ ጥራቱ በየነ በምክትል ከንቲባ ማዕረግ የከተማ አስተዳደሩ ስራና ክህሎት ቢሮ ኃላፊ መካከላችን ናቸው። በክብር እንድትሸኙልኝ እጠይቃለሁ። ቆኔ አንቺኔ ሶካሳ ያሳንተ ገደ ከላጥራቱ በየነና አዲሳው ቁቹሚ ጋሾቲ አንታንቹ ካንቲቢ ባላቶኒ ሎቱ ዳምዶ ቢሮ ሶሬሳ አይረሚ ባሪኮ ሲናገራታ ኔሞ ጋላንቴ አይዴ ጨምበላላ ክብርት ወይዘሮ ቡዜና አልቀድር የአዲስ አበባ ከተማ አስተዳደር ምክር ቤት ዋና አፈ ጉባኤ እና የዕለቱ የክብር እንግዳ የተከበሩ አቶ አብርሃም መርሸሎ የሲዳማ ብሔራዊ ክልላዊ መንግስት ብልጽግና ፓርቲ ጽህፈት ቤት ኃላፊ፣ የተከበሩ ፕሮፌሰር ነብዩ ባዬ የባህልና ቱሪዝም ሚኒስትር ዴኤታ፣ የተከበራችሁ የፌዴራል መንግስት ከፍተኛ የስራ ኃላፊዎች፣ የተከበራችሁ የአዲስ አበባ ከተማ አስተዳደር ካቢኔ አባላት እና አስተባባሪ ኮሚቴዎች፣ የተከበራችሁ ከሲዳማ ክልል የተገኛችሁ ከፍተኛ የስራ ኃላፊዎች፣ የተከበራችሁ በየደረጃው የምትገኙ የነዋሪዎች እንደዚሁም የሲዳማ አባቶች፣ ጋሮዎች፣ ሞቴዎች፣ አባገዳዎች፣ ተጋባዥ እንግዶች፣ ይህንን በዓል ለመታደም በዚህ የተገኛችሁ ተሳታፊዎች፣ ከሁሉ አስቀድሜ ከሀገራችን አልፎ የዓለም ቅርስ መሆን የቻለውን የሲዳማ ብሔር ዘመን መለወጫ ፊቼ ጨምበላላ በዓል ለማክበር እዚህ እንኳን ደህና መጣችሁ እንኳን አደረሳችሁ ማለት እወዳለሁ። ሀገራችን ኢትዮጵያ የቀደም ስልጣኔ ባለቤትና የተለያዩ ውብና ድንቅ ባህል ባለቤት መሆኗ ይታወቃል። ከነዚህ ሀገራችን ካሏት ድንቅ ባህሎች መካከል የሲዳማ ብሔር የግጭት አፈታት ዘዴ የሆነው የአፊኒ ስርዓት፣ የሲዳማ አስተዳደራዊ ስርዓት የሆነው የለዋ ስርዓት እና የሲዳማ አዲስ ዘመን መለወጫ ብስራት የሆነው የፊቼ ጨምበላላ በዓል በግንባር ቀደምትነት የሚጠቀሱ የሲዳማ ብሔር ለመላው የኢትዮጵያ ሕዝብ ካበረከታቸው ድንቅ ሴቶች የሚጠቀሱ ናቸው። ቀደምት የሲዳማ አባቶች ያለምንም ተጨማሪ ዘመናዊ ትምህርት ስነ ፈለክን አጥንተው የዘመን ለውጥን የሚያጥኑበትና የሚያመላክቱበት የፊቼ ጨምበላላ በዓል አባቶቻችን የነበራቸውን አስደናቂ ጥበብ ያስታውሰናል። አያንቶች የከዋክብትን ምስጢር በማጥናትና በማስተዋል ፊቼ የሚውልበትን ቀን ለሰፊው ሕዝብ በሲዳማ ቀን አቆጣጠር የመጀመሪያ ቀን ቀዋዶ በጋሮዎች አማካኝነት በገበያ እንዲለፈፍ ያደርጋሉ። ይህንን ተከትሎ የሲዳማ ጨሜሳዎች ከበዓሉ ቀን አስቀድመው ከምግብና ውሃ እየጾሙ ስምበት፣ ወጣቶች የሚተጫጩበት፣ ሀዘንተኞች ማቁን የሚቀዱበት እና ሀዘናቸውን የሚረሱበት፣ እንስሳት የማይታረዱበት የእርቅ እና የአንድነት የመሰባሰብ በዓል ሆኖ ይከበራል። በፊቼ ጨምበላላ በዓል ላይ ከሚከናወኑ ስርዓቶች መካከል አንዱ የሆነው ሁልቃ የመሻገር ስርዓት ምሳሌነቱ አሮጌውን ትተን ወደ አዲስ ዘመን መግባታችንን አመላካች ነው። ይህ የሁልቃ ስርዓት በአሮጌው ዘመን የነበሩ ቁርሾችና በደሎችን በይቅርታ በማለፍ ወደ አዲሱ ዘመን እንዳልፍ መግቻና ለአንድነትና ለአብሮነት የመተያ ድንቅ በዓል ነው። ክብርት አፈ ጉባኤ፣ ክቡራንና ክቡራት፣ ይህ ቱባ የሆነው የሲዳማ ብሔር ዘመን መለወጫ ፊቼ ጨምበላላ በዓል በአሁኑ ጊዜ ከሲዳማ አልፎ የሀገራችን ኢትዮጵያ ብሎም በዩኔስኮ በዓለም በማይዳሰሱ ቅርሶች ተርታ ተመዝግቦ የዓለም ሀብት ከሆነ እነሆ ዘንድሮ 10ኛ ዓመት ተቆጥሯል። ክቡር አቶ ጥራቱ በየነ በምክትል ከንቲባ ማዕረግ የከተማ አስተዳደሩ ስራና ክህሎት ቢሮ ኃላፊ አስተላልፈው መልእክት እናመሰግናለን። ከላጥራቱ ሳይሲኖክ ሶከራ ወደኔ አሲኔት ጋላንቴሞ ራብሻኖንከ ባረጎ ሲናገራ ሃይሪሚ ዳሙኔሞ ጃባ ሲዳሙ ቡሌገንሲዮ አናቲ በደሉ ባሉ ሞራሎ ኔሞስ ሎጋስ ነጋላንቴሞ ማጋኖ አይሪሶኒ Maya Balates Damo Fincherema Havale
tenne jeefsisate qixxaawora keeru ይልሽዮንከ መላው የኢትዮጵያ ሕዝብ በዓሉ የኢትዮጵያ የዓለም በመሆኑ ሁላችንም እንኳን አደረሰን እያልኩ በዚህ በተሰጠኝ አጭር ጊዜ ውስጥ የሲዳማ ዘመን መለወጫ የፊቼ ጫምበላላ ቅቡልና ድንቅ የአከባበር እሴቶች በሚል ርዕስ አጭር ዝግጅት አቀርባለሁ። የሲዳማ ዘመን መለወጫ ፊቼ ጫምበላላ እንደ አውሮፓ አቆጣጠር በ2015 በማይዳሰስ የዓለም ቅርስነት as intangible world heritage በዩኔስኮ የተመዘገበ የነባር ባህል የሰው ልጅ ቅርስ ውርስ intangible cultural heritage of humanity ነው። ከላይ በርዕሴ ውስጥ ቅቡልና ድንቅ የአከባበር እሴቶች ያልኩበት ምክንያት የአከባበር እሴቶቹ ይዘቶች በዩኔስኮ መስፈርት ቅቡልነትን አግኝተው በዓሉን ፊቼ ጫምበላላን በዓለም ቅርስነት ለመመዝገብ ያበቁ ቅቡልና ድንቅ እሴቶች ከመሆናቸው አንጻር ነው። ይህ የሲዳማ ዘመን መለወጫ ፊቼ ጫምበላላ በዩኔስኮ የተመዘገበው በቋንቋው በሲዳሙ አፎ ፊቼ ጫምበላላ ሲዳሙ ደጋ ድሩ ሶሮ አያና በሚል ቃል በቃል በሲዳማ በላቲን ሲዳማ በሚጽፈው ቃል በቃል ፊቼ ጫምበላላ ሲዳሙ ደጋ ድሩ ሶሮ አያና በሚል መጠሪያና በሚል ስሙና እንዲሁም በእንግሊዝኛ ኒው ይር ፌስቲቫል ኦፍ ዚ ሲዳማ ፒፕል በሚል መጠሪያ በሚል ስም ከመሆኑም በተጨማሪ በዩኔስኮ በተመዘገበበት ፋይል ውስጥ ፋይል ነምበር የፋይል ቁጥር 01054 ፋይል ነምበር 01054 ውስጥ ክዋናዊ ጥበባት ያሉት መሆኑ ማህበራዊ አሳታፊነት ያለው መሆኑ ዑደታዊነቱ በየዓመቱ የሚከበር መሆኑ እና ቅደም ተከተላዊ ደማቅ የአከባበር ሂደቶች ፌስቲቭ ኢቨንትስ እንዲሁም በውስጡ ዘርፈ ብዙ ዕውቀት ያዘለ መሆኑ እና ስለ ዓለምና ስለ ተፈጥሮ ቅቡል የአከባበር ድርጊቶችንና እሴቶችን ያዘለ መሆኑ እንዲሁም ድንቅና ደማቅ ፍቺ አዘል ተምሳሌታዊ ውክልናዎችን ሲምቦሊካል ሪፕሬዘንቴሽንስ በዓለም ላይ የአንድ ባህል ውስጥ ያለ የስልጣኔ አሻራ ነው። ይሄ በታላላቅ አንትሮፖሎጂ አጥኚዎችን የተነገረ ጉዳይ ነው። በሲዳማ ባህል ውስጥ እጅግ በርካታ ተምሳሌታዊ ምልክቶች አሉ። ሁሉ ጋር ተምሳሌታዊ ምልክት ነው። ቅድም ሲገለጽ እንደነበረው ዛሬ ሻፌታ ለሲዳማ እንደውም ትራንስፎርምድ ሆኖ ወደ አዋሳ ልንገባ ስንሄድ መግቢያ ላይ በትልቁ ገዝፎ እያየን ነው። በሻፌታ ወደ ውስጥ የምንገባው የአንድነት ተምሳሌት ነው። ለምን ሻፌታ ፍቼ በጋራ የሚበላበት በመሆኑ በኋላ አነሳዋለሁ የተምሳሌትን ጉዳይ እና ድንቅ ደማቅ ፍቺ አዘል ተምሳሌታዊ ውክልናዎች ያዘለ ባህል ነው። በመበየኛነት በመገለጫነት በዩኔስኮ ፋይል ውስጥ በጽሑፍ ሰፍሯል። ይሄ አባባል ይሄንን እዚህ ውስጥ የሚገኝ አንድ ጓደኛዬ በእንግሊዝኛ የጻፈው መጽሐፍ ውስጥ ምንጩን ተጠቅሳለሁ። አበበ መሪሞ በሲዳማ ዞን ባህል ቱሪዝም ስፖርት መምሪያ በነበረበት ጊዜ ከጻፈው መጽሐፍ የመጽሐፉ ርዕስ በእንግሊዝኛ ፊቼ ጫምበላላ ኤንድ ካልቸራል ቫሉስ ኦፍ ሲዳማ በሚል ርዕስ መምሪያው ባሳተመው ገጽ 30 ውስጥ የተጠቀሰውን እውነታ ነው። ምንጭን እየጠቀስኩ ነው የምናገረው። ከዛ ነው ያገኘሁት፣ ከሌላ ከየትም አይደለም። እና ገጽ 30 ውስጥ የሲዳማ ዘመን መለወጫ የፊቼ ጫምበላላ አከባበሩ ከጅማሬው እስከ ማሳረጊያው የሚገርም ነው።
ባህሉ በጣም ትራንስፎርሜት እየሆነ ነው የመጣው። ማሳረጊያ ማለት በሲዳማ ባህል ዛሬ ማሳረጊያ ሲሉ እነሱ እኔ አስደምሞኛል። በባህሉ ውስጥ ማሳረጊያ የሚል ቃል አለ። ማሳረጊያ ማለት በሲዳሙ አፎ ኪፊቼ ኪፊቼ ፊቼ እንደው ከላኦ እስከ ክፍቼ ነው የሚከበረው። ክፍቼ ማለት ልክ ዳግማይ ተንሳይ ፋሲካን አክብረን መጨረሻ ላይ ዳግማ ተንሳይ ብለን እንደምናከብረው ክፍቼ የሚባል አከባበር አለ በባህሉ ውስጥ። አሁን ያ ትራንስፎርምድ ሆኖ እዚህ ማሳረጊያ በሚል ሲጠቀስ በጣም ነው ያስደመመኝ። ብዙ ያስደመሙኝ ነገሮች አሉ። በባህሉ ውስጥ ያለው ሻፌታ በክልል ምርጫ ላይ ራሱ ለሲዳማ እንደ ተምሳሌት ሆኖ መጠቀም መደረጉ አስደምሞኛል። ይሄ ራሱ ስልጣኔ ነው። አባቶች ያቆዩትን አሻራ ወደፊት አስቀድሞ በማምጣት መጠቀም ትልቅ እውቀት ነው። የሲዳማ አባቶች ባህል ውስጥ ያለው ተዝቆ የማያልቅ እኔ ቁርታ አርጎልኝ ለሁለተኛ ዲግሪ ማስተርስ አዲስ አበባ ዩኒቨርሲቲ ኢትዮጵያ ሊትሬቸር ኤንድ ፎክሎር ስማር ዶክተር መምህር የፍቃዱ አዘዘ በጣም የሚያከብረኝ የሚወደኝ ሎጂክ ግሪክ ውስጥ ተጀመረ ሲለኝ ተማሪዎች ባሉበት ነው ስሜታዊ ሆኜ ዶክተር የሲዳማን ሀዮ ማን አየውና ነው እኛ የጉያችንን ሳናቅ የቆጡን እያደነቅን ያለንን ብዬ ተናገርኩ። አንተ በሲዳማ ተረክፈሃል እንዴ አለኝ። አዎ ተረክፌያለሁ። በምን በስሪንጅ ነው እንዴ ተሰጠህ አለኝ። አዎ በስሪንጅ ነው። እና ስለ ሎጂክ ነገርኩት። ግሪክ ውስጥ የሌለ የሎጂክ አይነት የሎጂክ ፈርጆች ሀዮ ሀየማ ሀዮ ሀይሳ ሀዮ ፋሻ ሀዮ ቃላ 4 ፈርጆች አሉት። ሀዮ ሀያማ በሀዮ መከራከር ነው። ገና ህፃናቱን የቤት ውስጥ ሲዳማ በሀዮ ነው የሚያሳድገው። ሀየመ የትሎቋው ቃቆሉ ኮኮ ይሄ ከራቶ ኮኒ አለ ዲያሻህ ዲዶደሙ ድዋቶ ዲካኤሙ በዚህ ነው የሚያሳድገው። ወደ ሌላ አርስት መሄድ ይሆንብኛል። የታጨቀ እውቀት ተጠንቶ ተዝቆ ማያልቅ ያልወጣ እና ዘርፈ ብዙ እውቀት በውስጡ የታጨቀ መሆኑ ዕለቱን ለማወቅ ከሚከወን የስነ ከዋክብት ምልከታ እስከ ክፍቼ እስከ ማሳረጊያ ዕለት በቅደም ተከተል የሚከወን 11 ማዕቀፎች አሉት። ፍቼ 11 አበይት ማዕቀፎች አሉት። 11ዱ ማዕቀፎች ደግሞ በውስጣቸው እንደዚሁ 2-3 ዘርፎች አላቸው። 11ዱን ነው አሁን ጠቅሜ ጊዜን ማበቃው ጊዜያችሁን ላለመውሰድ 11ዱን እጠቅማለሁ። የመጀመሪያው ላኦ ነው። ምልከታ ስነ ከዋክብትን በመመልከት የስነ ከዋክብትን ዑደት በመመልከት ፍቼ ዕለቱ መቼ እንደሚውል ቀኑን ለመለየት ለማወቅ በአያንቶች በስነ ከዋክብት ምልከታ ጠቦት የሚከወን የከዋክብት ፍኖት እንቅስቃሴ ምልከታ ነው። ሁሌ በወር አንዴ አገናና ጨረቃ ማለት ነው። አገና ማለት ባካቻ ትልቁ ኮከብ መጠሪያ ያለው ትልቅ ኮከብ ለመቀዳደም ጎን ለጎን ይመጣሉ። የሚገርም ነው። አንዳንዴ በካቻ ይቀድማል፣ አንዳንዴ ጨረቃ ትቀድማለች። ለምን ይሆናል? ምለው ነገር የለኝም። በካቻ ተለቅ ያለው ኮከብ በእንዲህ ከጨረቃ ጋር ለመቀዳደም የሚመጣው በሌሎች ኮከቦች ታጅቦ ነው። ግሩፕ ኦፍ ስታርስ ታጅቦ ነው። በካቻና ከዋክብቱ አንድ ላይ የጋራ መጠሪያቸው ቡሳ የሚል መጠሪያ አላቸው። ቡሳ እና
በፉክክሩ አንዳንዴ ቡሳ ከበከቻና የከዋክብት ቡድኑ ጨረቃን ይቀድማታል። አንዳንዴ ደግሞ ቡሳን የበከቻንና የከዋክብቱን ቡድን ጨረቃ ትቀድማለች። ከቡሳ ግሩፕ ውስጥ አንዷም ኮከብ ጨረቃን ከቀደመች ቡሳ ቡድኑ ግሩፕ ኦፍ ስታርሱ ቀደመ ይባላል። በቋንቋ በሲዳሞ አፎቃሪ ነው፣ ሳይኖ በልጧል፣ አልፏል ይባላል። ጨረቃ ከቀደመች ማኒኖ፣ ጋቲኖ፣ ከስሟል፣ ቀርቷል፣ ተበልጧል ይባላል። አያንቶች የሥነ ከዋክብት ምልከታ ጠበብቱ በእንዲህ አይነቱ የምልከታ ስሌት ፍቺ መቼ እንደሚውል ቀኑን በምልከታ ይለያሉ። በዚህ ቀን ይውላል ብለው እንግዲህ ከላኦ ከምልከታ የሚቀጥለው ማዕቀፍ ፋጆ ነው። ፋጆ ፈቃድ ነው። ፋጆ የሚል መጠሪያ ያለው ነው። እናም አያንቶቹ የሥነ ከዋክብት ምልከታ ጠበብቱ ቀኑን ለጎሳ መሪዎች በመንገር ፍቼ መቼ እንደሚውል ቀኑ ለብዙሃኑ በገበያ እንዲለፈፍ የጎሳ መሪዎችን ፍቃድ ይጠይቃሉ። አያንቶቹ ቀኑን በቅድሚያ ለጎሳ መሪዎቹ መንገር ማሳወቅ ግዴታቸው ነው። የጎሳ መሪዎች ቀኑን ለብዙሃኑ በገበያ እንዲለፈፍ መፍቀድ ወይም አለመፍቀድ ባህሉ ያጎናጸፋቸው የፈቃጅነት መብት ወይም ስልጣን ነው። የጎሳው መሪዎች አንዳንዴ በአካባቢያቸው ከተከሰተ ሁኔታ አንጻር ማለትም በአካባቢው ከተከሰተ ወረርሽኝ፣ ተስቦ፣ የጎሳ ግጭት ወዘተ አንጻር በዛ ዓመት በዓሉ በአደባባይ በብዙሃን እንዳይከበር ከክስተቱ አንጻር ላይፈቅዱ ይችላል። ከፋጆ ከፈቃድ የሚቀጥለው ማዕቀፍ ላላዋ ነው። ልፈፋ የሚል መጠሪያ ያለው ነው። ላላዋ ልፈፋ ፍቼ ዕለቱን መቼ እንደሚውል በገበያ በልፈፋ ለብዙሃን የማሳወቅ ልፈፋው በዓሉ ያለምንም ግጭት በጋራ በሰላም እንዲከበር የሚል ከአካባቢው የጎሳ መሪ የተላለፈን ጠንካራ መልእክት የማስገንዘብ፣ የማስተላለፍ፣ የማሰማት ሁኔታንም ያካትታል። ላላዋ ልፈፋው አከዋወን አለው። ለፋፊው ዘንግ ላይ ቆዳ ሰቅሎ ዘንጉን ወደ ላይ ይዞ ቆዳው ከፍ ብሎ እየታየ በገበያ ቀን ገበያ ውስጥ ድምፁን ከፍ አድርጎ ላላዋ 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 እያለ በመንቀሳቀስ ድምፁን ሁሉም እንዲሰማና ምልክቱን ቆዳውን ሁሉም እንዲያይ አድርጎ ከፍታ ቦታ ላይ ሄዶ ይቆማል። ገበያተኛው የልፈፋው መልእክት ምንነት ለመስማት ለፋፊው ወደ ቆመበት በመሄድ በዙሪያ ይቆማሉ። ለፋፊው ድምፁን ከፍ አድርጎ መልእክቱን ያሰማል። የዚህ አይነቱ ልፈፋ በባህሉ ውስጥ ለሌሎች ጉዳዮችም የሚከወን በመሆኑ ትራዲሽናል ሚዲያነቱ ከፍተኛ ፋይዳ ያለው የቀደምት ስልጣኔ አሻራ ነው። ክቡራን አድማጮቼ የስልጣኔ አሻራዎች ምን ናቸው ብለን ብንል ጊዜ መቁጠር፣ ካላንደር ሲስተም፣ ሚዲያ ኮሚኒኬሽን፣ ቅድም ያልኳችሁ ተምሳሌታዊ ውክልናዎች፣ ቅድም ያልኳችሁ ሪዝኒንግ፣ ራሽናል ቲንኪንግ፣ ሎጂክ፣ ሌሎች በርካታ ነገሮች በዓለም ላይ የሚነገሩ የስልጣኔ አሻራ የሚባሉ በሲዳማ ባህል ውስጥ አሉ። ይሄን ውሸት እንዳትሉኝ። ለምሳሌ ሞኔታሪ ዩኒት ከባርተሪንግ እኮ ባርተሪንግ እቃን በቃ መለወጥ ነው። ሲዳማ እኮ ገንዘብ ነበረው ወማሻ አለ እኮ አሻራው ዛሬም እኮ ወማሻው አለ በቅርስነት እና ይሄ ለላዋ ትራዲሽናል ሚዲያ ነው ለሲዳማ። ሲዳማ በመጀመሪያ ኢንፎርሜሽን ነው የሚያስቀድመው። ሲገናኝ ሰላምታ ሲሰጣጥ ከሰላምታ
ኢንፎርሜሽን መረጃን ያስቀድማል። ባግሪ ማይኖ ብሎ ነው የሚጠይቀው። በኋላ ነው አቲከሄረው ላሉከሄረው ሳላ በኋላ ነው አገር ሰላም ነው አንተ ደህና ነህ ከብቱ ደህና ነው ልጆች ደህና ናቸው የሚለው እንጂ አገር ስለ አገር ምን አለ? ስብሰባ ላይ ሰንጎ ስብሰባ ላይ ሲቀመጥ ሲዳማ የመጀመሪያው ነገር መረጃ ነው። የሀገር ጉዳይ ምን አለ ባድሪ ማለት ተብሎ ካዋቶጎሪ ነው። በዚህ በኩል እንዲህ አይነት ነገር አለ፣ በዚህ በኩል እንዲህ አይነት ነገር አለ ተብሎ ነው ወደ ዋናው ጉዳይ የሚገባ። ኢንፎርሜሽን ትልቅ ሀብት ነው፣ ትልቅ እውቀት ነው። ከፍቼ በፊት ባሉት ቀናት ጭሜሳዎች፣ ብቁ አረጋውያን፣ ወማዎች፣ ብሁት አረጋውያን፣ ጋናዎች፣ ቃርቻዎች፣ የባህላዊ እምነቱ ካህናት፣ ብቁ የሆኑ በጭሜሳነት ውስጥ ያለፉ የጎሳ መሪዎች ከ15 እና ከ2 ሳምንት ላላነሱ ቀናት በየግላቸው የጾም ጸሎት ሱባኤ ያካሂዳሉ። የጾም ጸሎት አከዋወኑ ሙሉ ቀን ምግብ አይበሉም። የጸሎታቸው ፍሬ ጉዳይ ኢሳይያስ ሳይንክ አልቢሃ ኤሊንክ የሚገርም አባባል ያለፈው እለፈን መጪው ተመቸን። ይሄ ነው ዋናው ቃል ኢሳይያስ ሳይንክ አልቢሃ ኤሊንክ። እኔ በሲዳማ ሬዲዮ ስሰራ በየጊዜው ሄጄ ሁሉም ቦታ ላይ በአይን በቀጥታ በፕራክቲካሊ ከመጀመሪያ መረጃ ምንጭ ሲሉ ካየሁት ነው። እና ያለፈውን እለፈን ለራሳቸው አይደለም ለሀገር ነው። የጾም ጸሎቱ አከዋወን ምግብ ከመብላቱ ውጪ የሲዳማን ባህላዊ ሴማ የሲዳማን ባህላዊ ብልኮ ለብሰው ከውስጥ ሙሉ በሙሉ እርቃናቸው አይለብሱም ልብስ የሚባል ነገር። ይሄ ከምንም ነገር ንክኪ ነፃ የመሆን ጉዳይ ነው። ከምንም ንክኪ አይደለም። እሱ በዛ ጾም ጸሎት በሚያካሂዱበት ጊዜ ከሌላ ነገር ድሮ የሚያካሂዱትን ዳኝነት፣ ፍርድ ወይም ሌላ ነገር አያካሂዱም። በዝምታ ነው የሚያሳልፉት። ተቆጥበው ጥቂት ቃላት በመናገር ነው የሚያሳልፉት። ጾም ጸሎቱ እጅግ በጣም የሚያስደምም ነው። በእንዲህ በከፍተኛ ያለፈውን እለፈን የመጪውን ተመቸን በሚል ለህዝቡ እየጸለዩ ጾሙን የሚፈቱ ዕለት ሳይበሉ ውለው ማለት ነው። የሚፈቱ ዕለት ሰፈተ ቄጣላ ያካሂዳሉ። የቡራኬ ቄጣላ። ቄጣላውን እነሱ ባርከው ነው የሚጀምሩት። ሰፈተ ቄጣላ የሚባል የቡራኬ ቄጣላ አለ። ይህን የቡራኬ ቄጣላ ያካሄዱና በሉ እንግዲህ በሰላም በአንድነት በህብር በክብር በዓሉን አክብሩ ብለው ባርከው ይፈቅዳሉ። እነሱ በእንዲህ ባርከው ከፈቀዱ በኋላ የሚቀጥለው አዲቻ ቄጣላ ነው። እውነተኛው ቄጣላ፣ ትክክለኛው ቄጣላ ይቀጥላል። ይሄ እውነተኛው ቄጣላ፣ አዲቻው ቄጣላ በገበያ ቀናት ሁሉ ፍቼ እስከሚደርስ ድረስ በገበያ ቀናት ሁሉ ይካሄዳል። በየገበያው በቄጣላ ከዛ እንግዲህ ከአዲቻው ቄጣላ እየተካሄደ ዕለተ ፍቼ እስኪመጣ የሚከወነው ሌላው አይቀሬ ጉዳይ አይታለፌ ጉዳይ አራራ ካራ እርቀ ሰላም ማውረድ ነው። ባህሉን በዓለም ካስመዘገቡ ታላቅ ቅርስ ከተባለለት ነገር ሲዳማ ኮንግራጁሌሽን የቀደምት አባቶች ታላቅ እውቀት የታጨቀበት ባህል እንዳላችሁ ተረድተናል። አብረናችሁ የምናከብረው የምንጠብቀው ይሆናል ብሎ ዩኔስኮ የጻፈው ወደ አማርኛ የተረጎምኩት ነው። ይሄ አራራ ካራ እርቀ ሰላም ማውረድ በጣም በሚገርም ሁኔታ ነው። እርቀ ሰላም ሳይወርድ ዘመን አይለወጥም። በቃ በሲዳማ ባህል አይደረጌ ነው። እርቀ ሰላም መውረድ አለበት እና እርቀ ሰላሙ ምናልባት ሰው ገሎም ከሆነ ፍቼ ካለፈ በኋላ ያንን ማየት በሚገባ መንገድ ይታያል፣ እናየዋለን። ከኛ በላይ ከሆነ የሚያየው አካል ያየዋል። አሁን ግን በዓሉ
የእርቀ ሰላም ስለሆነ አሁን በዓሉን በሰላም ለማሳለፍ ታረቅ ተብሎ ይታረቃል። ይሄ ባህሉ በቃል በኦራል ኖርማቲቭ ሩሉ ያስቀመጠው ህገ ደንብ ነው። አይታለፌ ነው። እርቀ ሰላም የባህሉ አንዱ ትልቁ እሴት፣ ቅቡል እሴት፣ ክቡር እሴት አራራካ ከአራራከራ ቀጥሎ ዕለተ ፍቼ ይመጣል። ዕለተ ፍቼ ሁለት አበይት ክንዋኔዎችን የያዘ ነው። የመጀመሪያው ክንዋኔ ሁሉቃ ነው። እዛ ጋር ይታያል። በእርጥብ እንጨት ቅስት ተሰርቷል። በጣም ገርሞኛል። በእውነት ባህሉን ለአዲሱ ትውልድ በተገቢው መንገድ ተላልፏል። እንዴት ብትሉኝ ቄጣላ አሁን አባቶች ሲመጡ በዛ በኩል መተው ወደዛ አይደለም የሾለኩት። ወደዛ አይሾለክም። ወደ ፀሐይ መጥለቂያ አይሾለክም። ወደ ምስራቅ ነው የሚሾለከው። ሲዳማ ወደ ምስራቅ ነው የሚሾለከው። የሚገርም ነው። የራሱ ምክንያት አለው ወደ ምስራቅ የሚሾልክበት። አንደኛውና ትልቁ ምክንያት እዛ ሆኜ ጠይቄ ትልልቅ ጋናዎች፣ ጋዳላዎች፣ ቃሪቻዎች፣ ወማዎች፣ ሀይቻዎች የነገሩኝ ለምንድን ነው ወደ ሶጃቶ ምስራቅ ማለት ነው የምትሾልኩት? ለምንድን ነው ቅስቱ በሶጃቶ አቅጣጫ የሚተከለው ብዬ ጠይቄ ካሊቃ መገነው ያለው በስተ ምስራቅ ነው። አድናቆትን በማግኘት የተቀረሰ ነው በጽሁፍም እና በፍቼ ዕለት ማታ በሻፌታ በጋራ ገበታ ቡሪሰሜ ከቆጮ የተሰራ በቅቤ የራሰ ምግብ በወተት እየተበላ በጋራ ትልቅ ክዋኔ ሌሊቱን ሙሉ ከቤት ቤት እየተከደ መጀመሪያ ከታላቅ ቤት በሰፈር ውስጥ ያለ ታላቅ ሰው በታላቅነቱ ቅቡል የሆነ ሰው ቤት ይጀመርና በሁሉም ቤት እየተከደ እየተበላ ያድራል። በዛን ቀን ስጋ አይበላም። የሚገርም ነው። ስጋ ካለ ቤት አያድርም። በፊት የታረደ ከብት ካለ ስጋ ያን ቀን ስጋው ይወጣና ውጪ እንጨት ላይ ይሰቀልና እዛ እንጨት ላይ ነው የሚያድረው። ከብቱም በሰላም ማለፍ አለበት። ሲዳማ ለተፈጥሮ ያለው አመለካከት አስደናቂ ነው። በሌላ ጊዜም እንኳን ወተት በስጋ አይበላም ሲዳማ። እሱም በሱ አልበላም ይላል። ስጋው ወተቱ የተገኘው ከዛ ከብት ስለሆነ እሲ ዲንታይ ይላል። እሱም በሱ አይበላም ይላል። ስጋው ወይ ለብቻ በቡሪሰም ይበላና ወተት ጋር ግን አያምገው። እሱም በሱ ማማግ እንዴ ይሄ ከብቱ ከተበላ ወተቱ ከየት መጣ የሚል ጥያቄ ያነሳል። ይሄ ለተፈጥሮ ያለው ትልቅ አመለካከት ነው። አስገራሚ አስደማሚ አመለካከት ነው እና ሌሊቱን ከቤት ተቤት እየተከደ እንዲህ እየተበላ በጋራ ሻፌታ የጋራ ተምሳሌት የሆነበት ቅድም የተናገርኩት ሁሉ ጉዳይ ይሄ ነው። ምን ያደርጋሉ? ቀጣዩ የጨንበላላ ክዋኔ ነው። ጨንበላላ ወደ 4 ክዋኔ ይዟል። አሁን ላጠቃልን ነው። 4 ክዋኔዎችን ይዟል። የጨንበላላ ዕለት ጠዋት አንዱና የመጀመሪያው ክዋኔ በየቤቱ ትናንት በተበላበት ሻፌታ ውሃ ይጨመራል። አይታጠብም። ሻፌታ ውሃ ይጨመራል። ውሃ ተጨምሮ አባትየው ያንን ውሃ በእጁ በጣቶቹ ይነካና ግንባሩን ያስነካል። የልጆቹንም የሚስቱንም የሁሉንም ያስነካል። ምን ማለት ነው? ይህን የጋራ ህይወት አዝልቅልን። የሚገርም ነው ተምሳሌታዊ ድርጊቱ። ይህን የጋራ ህይወት አዝልቅልን። ሻፌታን ባዶ ሻፌታ ላይ ውሃ ተጨምሮ ትላንት የተበላበት ወዝናው እንዳለ የቡሪሰሜው ሽታው ምኑ እንዳለ ነው። ያን ውሃ ነው አንስቶ ግንባር የሚነካው። ይሄ ትልቅ መልእክት አለው። በጨንበላላ ዕለት አይደረገ ነገሮች አሉ በርካታ። መሬት አይታረስም፣ እንጨት አይሰበርም፣ ዛፍ አይቆረጥም፣ ከብት ጀርባ አይመታም፣ ህፃናት አይመቱም፣ አይሰደም፣ እንደውም አይላኩም፣ መልእክትም አይላኩም። ከቤት ቤት እየሄዱ
ጨምበላላ ኢሌ ቤቱ ባለቤት እያለች ከቤት እየሄዱ ቡሪሰሜ በወተት እየበሉ እየጠጡ ቅቤ እየቀቡ እየመረቋቸው እነሱም እየመረቁ ከቤት እየሄዱ ይውላሉ። የአዲሱ ትውልድ ቀን ነው፣ የተፈጥሮም ጭምር። አባወራው ሌላው ክዋኔ አባወራው ለዚህ ቀን ማሳው ውስጥ ያሳደገውን ሳር ካለው ከብቶቹን ወስዶ ውስጥ ከቶ ዜማውን ለብሶ ወንፋውን ለብሶ እያገደ እሱ እዛ ይውላል። ልጆች አያግዱ፣ እሱ ነው የሚያግደው። እና ምንድነው ከብት ጀርባ አይመታም። ተፈጥሮ መሬት ክቡር ነው፣ አትክልቱ ክቡር ነው፣ ህፃናቱ ክቡር ናቸው። ተፈጥሮ በሙሉ ክቡር ነው። አዲሱ ዘመን የሰው ብቻ አይደለም የተፈጥሮም ጭምር ነው። ይሄ ነው ዩኔስኮንም ያስገመመው። ይሄ ነው ቅቡል እሴት ያሰኘው የሲዳማ ጨምበላላ። ከጨምበላላ ቀጥሎ ያለው እሴት ፍቺ ፉሎ የሚባለው። ፍቺ ፉሎ ፍቼን በጋራ በሰፊ አደባባይ በጉድማ ላይ በጋራ ማክበር ነው። ይሄ ፍቺ ፉሎ በርካታ ክዋኔዎችን የያዘ ነው። ቄጠላ አለ፣ ፋሮ አለ፣ ጉግስ አለ፣ ፈረስ ግልቢያ አለ፣ የፈረስ ግልቢያዎች አሉ። በዚህ በፍቺ ፉሎ ላይ ሙሽሮች ሁሉ ቤት ውስጥ ተሞሽረው የቆዩ ሁሉ የሙሽርነታቸው ጊዜ ያበቃል። ተሞሽረው ይወጣል። ታጅቦ በአማቶቻቸው ታጅቦ በርካታ ሙሽሮች ይታያል በአካባቢ እና በእንዲህ በፍቺ ፉሎ ከተከበረ በኋላ የመጨረሻው 11ኛው ክዋኔ ክፍቼ ማሳረጊያ ነው። በየቤቱ አባወራው ሌሎች ሰዎችን ሳይጠራ ራሱ በቡሪሰሜ በወተት ፍቼ ጄጂ ለዘላለም ኑሪ እየተበላም ጄጂ ይባላል። ይሄን ማሳረጊያ ስርዓት ልክ እንደ ዳግማይ ትንሣኤ ክፍቼ የሚባል ስርዓት ይካሄዳል። ይሄ በነባራዊ ባህል ውስጥ ያለ የአከባበር ሂደት፣ የአከባበር አተገባበር፣ የአከባበር ክዋኔ፣ የአከባበር እሴት ነው እና ስለ ፍቼ ይሄን ያህል ካልኩኝ ጊዜ ላለመውሰድ ካላንደር ሲስተሙን አጠር አድርጌ ላመላክት። ሲዳማ ጊዜ ቅድም ጠቅሼ እንደላቅም ከማይክሮ ሰከንድ እስከ ሚሌኒየም ነው ጊዜ። ከዛ ውጭ የለም በዓለም ላይ። ከማይክሮ ሰከንድ እስከ ሚሌኒየም ነው ጊዜ። እዛ ውስጥ ዲኬድ፣ ሴንቸሪ የሚል ነገር አለ። ሲዳማ ሴንቸሪ፣ ዲኬድን፣ ማይክሮ ሰከንድን ይቆጥራል። ማጋነን መፍጠር አይደለም። ከሴንቸሪ ዘመን የምንለው ነው። ኢራ ይባላል በእንግሊዝኛው። ኢራን እንዴት ይቆጥራል? ሲዳማ ዘመኑን ከፈጣሪ ዘመን ይጀምራል። ካሊቂ ወረው ይላል። ካሊቂ ወረው ከፈጣሪ ዘመን ፈጣሪ ፍጥሩን ፈጥሮ አብሮ ይኖር ነበር እሱ እየመራ። የሰው ልጅ እብሪቱ ጥጋቡ ናረና ፈጣሪን ሲያስቆጣው ፈጣሪ እኔ እሄዳለሁ ሲል ለማጥናን ትሄዳለህ የፈጠርከን አንተ ነህ አሉት አባቶች። ለእውነት ጥያቸው ሄዳለሁ አለና እውነትን አስቀምጦ ሄደ። ከዛ የእውነት ዘመን መጣ። ሀላሉ ወሪዳይ ካሊቂ ወሪድ ከእውነት ከፈጣሪ ዘመን የእውነት ዘመን መጣ። እውነትን ተቆጣ። ፊዚካል ቦዲ ነበር ነው የሚሉት እውነት። እኔ በጣም ይገርመኛል። አሁን እውነትን ተቆጣ። ሰው ጥጋብ እብሪት እየበዛ ሲሄድ እኔም እሄዳለሁ አለ። ወዴት? ወደ ፈጣሪ፣ ወደ አምላክ፣ ወደ መገና። ለምን እናንተ ጥፋት እያበዛችሁ? ለማን ጥልህን? ለአባቶች። በአባቶች ይደሩ። እውነትን አባቶች ያስጠብቁ፣ ያስከብሩ። አንው ወሪዳ የአባቶች ዘመን መጣ።
በአባቶች ዘመን ውስጥ አባቶች የመገኑን ሀላሌ የእግዚአብሔርን እውነት የእግዚአብሔርን ሀላሌንና መገኑን እየጠፉ ሀላሉ መገኑ ነው። እውነት የእግዚአብሔር ነው። እግዚአብሔር እውነት ነው። መገኑ ሀላሉ እግዚአብሔር እውነት ነው ብሎ ነው የሚያምነው ሲዳማ እና አባቶች ሀላሌን ይዘው እውነትን ይዘው ሀላሌ መገኑ ሀላሌት እውነት ነው። ይሄ ነገር የእግዚአብሔር እውነት ነው እየተባለ ነው የሚጠየቀው። ዳኝነትም ሲካሄድ በእንዲህ ሲያስተዳድሩ ሀያሌዎች መጡ። ጥበበ ነገር አፍላቂዎች መጡ። ራሽናል ቲንከርስ ሎጂሽያንስ መጡ። ሎጂክስ እውነት አይደለም ወይ የሚል ነገር አመጡ። እውነት ነው አሉና ተቀበሉ አባቶች። ሀዮና ሀላሌ ዲፎኪፋንታ ያሉና ሁለቱን አንድ አደረጉት። አሁን ሀዮም እውነት ነው፣ ሀላሌም እውነት ነው። ሀላሌ የመገኖ ሀዮ ሀላሌ ፋሻ ነው። ሀዮ ሀላሉ ቆቲቴ ሀዮ ማስቴ ሀላሉ ነው ኢሊሻ ነው የሚል ብያኔዎችን አብረው አስቀመጡና ተቀበሉ። ሀዮሌዎች የአባቶችን ዘመን ወሰዱና ዘመነ ሀዮሌ መጣ። በሀዮሌ መተዳደር መጣ። ሀዮሌዎችን ፉራ መጣ፣ ፈጀቻቸው። ዘመነ ፉራ መጣ። ላሳጥርና ከዛ በኋላ የልዋ ስርዓት አለ። 5 ልዋዎች አሉ። ፉላሳ፣ ዋዋሳ፣ ሂርቦራ፣ ሞጊሳ፣ ደራራ እያንዳንዳቸው 8 ዓመት አላቸው። 8ቱ ዓመት እንደ ዲኬድ ይቆጠራል። 40 ዓመት እንደ ሰንቸሪ 8ቱ ዞሮ በ5 ጊዜ 8 40 ነው። እንደ ሰንቸሪ ይቆጠራል። ከዋናው አርስቴ መውጣት ይሆንብኛል። በጣም በጸጥታ በጣም በመደመም እያዳመጣችሁ ስለነበረ ከልብ አመሰግናለሁ። ዘመኑ የሰላም የአንድነት የእድገት ይሁንልን። እጅግ በጣም አመሰግናለሁ። በጣም አስደናቂ ነው። በጣም አስደናቂ ጭብጨባው እንዳያባራ ለ10 ሰከንድ ያክል ቦታቸውን እስኪይዙ ድረስ ስለሺ ስለ አንድ ሳይሆን እውነት ስለሺ ናቸው። የኢትዮጵያ ባህል የኢትዮጵያን ትውፊት ስናነሳ እንደዚህ ንዝር የሚያደርግ ስሜት ውስጥ መኖራችን አይቀርም እና ከፍ ያለ ክብር እንድትሰጡልኝ በጣም እናመሰግናለን። ይሁንና ባልጆማ እናንተ ከላስለሺ ነው ያስነጋላንዴ በጣም ድንቅ ነው። ወደ ቦታችሁ ተመለሱልን። አቶ ስለሺ ወርቅነህ ክንዶትን ቁርጥማት አይንካው። አንቹ ፕሮፌሰር አይራዱ ከላነቢ በየነሃ ባየሃ አይርኙ ባሬኮ ይስነክ አይዴ ጨምበላላ አይዴ ጨምበላላ አይዴ ጨምበላላ። የተከበሩ ወይዘሮ ቡዜና አልከድር የአዲስ አበባ ከተማ አስተዳደር ምክር ቤት አፈ ጉባኤ፣ የተከበሩ አቶ አብርሃም ማርሻሎ የሲዳማ ብሔራዊ ክልላዊ መንግስት የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ፣ የተከበሩ አቶ ጃጎ አገኘው የሲዳማ ብሔራዊ ክልላዊ መንግስት የባህልና ቱሪዝም ስፖርት ቢሮ ኃላፊ፣ ክብርት ዶክተር ሂሩት ካሳው የአዲስ አበባ ከተማ አስተዳደር የባህልና ኪነ ጥበብ ቱሪዝም ቢሮ ኃላፊ፣ የተከበራችሁ የፌዴራል ኃላፊዎች፣ የክልል ኃላፊዎች፣ ዛሬ እዚህ የወል ከተማችን አዲስ አበባ ላይ ስንገኝ ይሄንን የኢትዮጵያውያን ሁሉ የወዳጅነት አደባባይ ያደመቃችሁት ብቻ ሳይሆን ትርጉም የሰጣችሁት የሲዳማ ሽማግሌዎች፣ ሃይማኖት አባቶች፣ የተከበራችሁ እንደ ዋርካ የገዘፋችሁ እንደ ሐዋሳ ሐይቅ የሰፋችሁ ምርቃችሁ
ዜማችሁ ምቱን የሚጠብቅ ሰልፋችሁ የማይፈርስ ይሄንን የኢትዮጵያውያን ሁሉ የወዳጅነት ባይን ያደመቃችሁት ብቻ ሳይሆን ትርጉም የሰጣችሁት የሲዳማ ሽማግሌዎች፣ ሃይማኖት አባቶች፣ የተከበራችሁ እንደ ዋርካ የገዘፋችሁ እንደ ሐዋሳ ሐይቅ የሰፋችሁ ምርቃችሁ ዜማችሁ ምቱን የሚጠብቅ ሰልፋችሁ የማይፈርስ ምርቃታችሁ ከአንጀት የሚደርስ የምንወዳት ኢትዮጵያ መልኮች አባቶቼ በጣም የምታምሩ የምታስደንቁ እንኳን አደረሳችሁ በድጋሚ አይዴ ጨምበላላ። እንደምታውቁት ኢትዮጵያ ሀገራችን የበርካታ ብሔር ብሔረሰቦች መገኛ ናት። ህዝቦቿ የየራሳቸው ባህል፣ የአኗኗር ዘይቤ አላቸው። ለዘመናትም ተከባብረው የሚኖሩበት የህብረት፣ የፍቅር፣ የአንድነት እሴት ያላቸው ናቸው። አቶ ስለሺ ተዝቆ የማያልቅ የሲዳማን የባህል አለላ፣ የሲዳማን የባህል ታሪክ፣ የሲዳማን የባህል ትርጉም እዚች መድረክ ላይ ያፈሱ ነበር። ይሄ የሚፈሰው የባህል ዕውቀት ለጨምበላላ በዓል የተገባ ነው። ነገር ግን ሁላችንም ኢትዮጵያውያን በዕለት ዕለት ልናስታውሰው ይገባል። የተናገሩት አስደናቂ ይዘት ያለው ነገር ነው። ያለፈውን ይማረን የሚመጣውን ይጠብቀን የሚለው አነጋገር ለሲዳማ ሕዝብ የጠቀመ ለዘመናት ነው። ለኢትዮጵያም እንዲጠቅም ልናደርገው ይገባናል። ልንዋሰው፣ ልንወስደው፣ ሌሎቻችንም ህዝቦች ልንጠቀምበት ይገባናል። ያነሷቸው የስነ ፈለክ አስትሮኖሚ ዕውቀቶች የሚናበቡም ናቸው። በሚያስደንቅ ሁኔታ ከገዳ ስርዓት ጋር የሚመሳሰሉ በጣም ብዙ እሴቶችን ሰምቻለሁ። ከደቡብ ኢትዮጵያ ውስጥ ካሉ ሌሎች ህዝቦች ጋር የሚናበቡ፣ የሚዋረሱ፣ የሚዋደዱ፣ የሚስማሙ ብዙ የባህል እሴቶችን ሰምቻለሁ። ከሰሜን ኢትዮጵያ፣ ከምዕራብ ኢትዮጵያ፣ ከምስራቅ ኢትዮጵያ፣ ከማዕከላዊ ኢትዮጵያ ጋር የሚስማሙ የሚናበቡ ለዘመናት አብረን መኖራችንን የወል ህብረት የነበረን ህዝቦች መሆናችንን የሚያሳዩ ብዙ ነገሮች አቅርበውልናል። እሳቸውንም በባህልና ስፖርት ሚኒስቴር ስም አመሰግናቸዋለሁ ለእውቀታቸው እኛም እንጠቀምበት። እነዚህ ባህላዊ እሴቶች ተጠብቀው ለምተው ለትውልድ እንዲተላለፉ በማድረግ ረገድ ተልዕኮ የተሰጠው ሚኒስቴር መስሪያ ቤታችን ብዙ ስራዎችን ሲከውን ቆይቷል። ባለፈው ሳምንት ጀምሮ በሲዳማ ህዝብ እየተከበረ ያለው የፊቼ ጨምበላላ የዘመን መለወጫ በዓል ከፊታችን ያሉትን እድሎችና እዚህ ለመድረስ የሲዳማ ሽማግሌዎችና አያንቱዎች ያሳዩትን ጽናት የሚያመለክት በመሆኑ ከፍ ያለ ክብር ይገባቸዋል። ይህ ስርዓት ይዘቱ ተጠብቆ ለሀገራችን ለጀመረችው የዲሞክራሲያዊ መንገድ እንደዚሁም ለዲሞክራሲያዊ ስርዓቷ መጠናከር እንዲያገለግል አስተዋጽኦ እንዲያበረክት ተግተን የምንሰራ ይሆናል። ፊቼ ጨምበላላ የእርቅ፣ የሰላም፣ የአብሮነት እና የወንድማማችነት እሴቶችን ከማጎልበት ባሻገር
ለሀገር ግንባታ የወል ትርክትን ለመገንባት የሚኖረው ሚና ጉልህ በመሆኑ በሲዳማ ሕዝብና በአካባቢው የሚገኙ ልዩ ልዩ ብሔረሰቦችን ፍትሃዊነትን፣ መልካም አስተዳደርን፣ ማህበራዊ ትስስርን፣ በሰላም አብሮ መኖርን የሚያጠናክሩ እሴቶችን የያዘ በዓል በመሆኑ ለልማቱ አብረን እንሰራለን። ይህ ታላቅ ባህል እና በዓል ከሀገራችን አልፎ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ከማይዳሰሱ የባህል ቅርሶች መካከል ተመዝግቦ ጥበቃ የሚደረግለት ለመሆን በቅቷል። በመሆኑም የሲዳማ ሕዝብ በዚህ ውብ እና ባህላዊ ዘፈኖችንና ጭፈራዎችን፣ ባህላዊ ምግቦችን፣ ሀሳቦችን፣ እምነቶችን፣ ፍልስፍናዎችን በመያዝ የሚከበር የዘመን መለወጫ በዓል በመሆኑ በአዲስ አስተሳሰብ፣ በፍቅር፣ በመረዳዳት ከማክበር ባለፈ ክልሉንም የማስተዋወቅ የማልማት አቅሙን መጠቀም ያስፈልጋል። በዚህ ረገድ እሴቶቹን በመጠበቅ በማልማት ለትውልድ እንዲተላለፍ በማድረግ ረገድ የተጠናከሩ ስራዎችንም መስራት ተገቢ ነው። በመጨረሻም እንደ ባህልና ስፖርት ሚኒስቴር በተለያዩ አካባቢዎች የሚገኙ ባህላዊ እሴቶችን በማስጠበቅ ማህበራዊ፣ ኢኮኖሚያዊ ፋይዳቸውን በማጥናት በመሰነድ እነዚህ እሴቶች ለትውልድ እንዲተላለፉ በማድረግ ለሀገራችን ሰላም፣ ልማት አስተዋጽኦ እንዲያደርጉ የመስራት ስራ ላይ ተባብረን እንድንሰራ ጥሪያችንን እናቀርባለን። ስለነበረን ሁሉ ጊዜ እናመሰግናለን። Lola Senegalantemo, Federi Buduna Sport Ministreti, Kalancho Professor Ayrado Kalana Yuba, Yasa Sion Kesokar. መቼም ኢትዮጵያ ማህፀነ ለምለም ናት የሚለው የጠቅላይ ሚኒስትር አብይ አህመድ ንግግር ይችል ልጅ ሁሉ ጊዜ ያስታውሰኛል። እስኪ ወደዚህ እንዲህ ወጣቱና ስታዩት ልጁና ስታዩት ልቦናዋ ግን ራቅ ያለ ነው። ሀገር የምታክል ሰው ናት ራሷን ችላ። መገኛዬ የኦሮሞ ብሔረሰብም ቢሆን የኢትዮጵያ ነጋዴ ሴቶች ማህበር ፕሬዝዳንት ሆኜ ስመረጥ ውክልናዬ ግን ለሲዳማ ሆኖ እዚህ ደርሻለሁ ትላለች። ኤላሞማሁ ኦሮሞ ተነኪሮ ሳኤኖ ቶፒው ሴኔ ቶፒው ቢማሮ ታሪኩ ማሮኖ ሮሬ ጎደባቱ ገመሁ ቆተቱ ገመሁ ሲዳሙ ኢላማራ ሲዳሙ ጃኖቲ ሴኒ ራቲታው በረከቲ ሎሲጤ ጋልቴተራ ሞራል አሲሳ። ይህ ብቻም አይደለም። በአዲስ አበባና በመላው ዓለም የሚንቀሳቀሰው የሲዳማ ኮሚኒቲ ማህበር 1 ሚሊዮን ብር አሁን ለግሻለሁ ብላለች። ሲዳሙ ኮሚኒቲ አዲስ አበባ ማህበራ 1 ሚሊዮን ብር አውጥቷት በረከት ሞራል አሲሳ። በጣም እናመሰግናለን። ለአንድ ደቂቃ ያክል እንኳን አደረሳችሁ ባያችሁ። አመሰግናለሁ በጣም አይደ ጨምበላላ። እውነት ለመናገር ያሳደገኝ ሲዳማ ነው። የተወለድኩት ሲዳማ ነው። ያደግኩት ሲዳማ ነው። አዎ አባቴ እዚሁ አዲስ አበባ ተወልዶ ያደገ የቦሌ ቡልቡላ ልጅ ቢሆንም ከኦሮሞ ማህበረሰብ የተገኘ ቢሆንም እኔ ግን የሲዳማ ልጅ ነኝ። ያደግኩት ሲዳማ ውስጥ ነው። ውክልናዬም ሲገለጽ ከሲዳማ ነው የመጣችው። የማቀው የሲዳማን ህዝብ ነው የማቀው ሀላሌን ነው የማቀው አፊኒን ነው ብዬ ተቀብያለሁ። አመሰግናለሁ። በጣም እናመሰግናለን። የተለያዩ ድጋፎችን በማድረግ የክልሉ ባህልና ትውፊት እንደዚሁም ቋንቋ እንዲያብብ በዓለም አቀፍ ደረጃ እንዲተዋወቅ የፋይናንስ የሀሳብ ልዩ ልዩ ድጋፎችን በማድረግ ስጦታ የሚበረከትላቸው ናቸው። ኮኒ አንቺኔ አፋንሻና በራንሻ ወይናንሁ ሲዳሙ ኮኮብራቲስ ከፍ ያለ ክብር እየሰጣችሁ እንድትሸኙልኝ እጠይቃለሁ። አቶ ጀጓገኘው እናመሰግናለን። የክልሉ ባህል ትውፊት ቋንቋ እንደዚሁም የስርዓት ክዋኔ በኢትዮጵያም በዓለም አቀፍ እንዲታወቅ የክልሉ መንግስት ለሚያደርገው ድጋፍ የተበረከተ ነው።
Sidamu Kokobo Rikimbe Winehu Afanshuna Barasho Amanyoti Sidamu Kokobi Budu Turismetena Sport te Biro Soresi Kala Jago Agenyemu Vidone Amamanuyate Wine Budu Turismetena Sport te Biro Budeno Sate Funtano ke Chigabata Galata Uyeng የብልኩ የማልበስ ስነ ስርዓት እንዲሁ የሽልማታችን አንዱ አካል ነው። እጅግ እናመሰግናለን። Chofoni gari budu iperragede umin sakecha fultaino fanto bisage domito loge assitine morale utin angera galantin tammi nemuyat የእውቅና ስነ ስርዓቱ ብልኮን የማልበስ ጭምር ነው። እናንተ ከፍ ያለ ክብር እንድትሰጡልን እንጠይቃለን። እሺ፣ በእውቅና ስነ ስርዓቱ ይቀጥላል ሽልማቱ። እናመሰግናለን። የዚህ ልዩ የማሳረጊያ ስነ ስርዓት ልዩ ተሸላሚያችን የሲዳማ ብሔር ከነሙሉ ትውፊቱ ከነሙሉ ክብሩ ከነቋንቋው ከነመገለጫዎቹ ኢትዮጵያና ኢትዮጵያዊነትን እሴቶች ይዞ በኢትዮጵያና በዓለም አቀፍ ደረጃ ብሎም በመንግስታቱ ድርጅት የባህል የትምህርትና የሳይንስ ተቋም ዩኔስኮ ፍቼ ጨምበላላ የማይዳሰስ ቅርስ ሆኖ እንዲመዘገብ ላበረከቱት አስተዋጽኦ እንደዚሁም የሲዳማን ጥንታዊ አባቶች ፍልስፍና በኢትዮጵያና በዓለም እንዲተዋወቅ በማድረግ ላበረከቱት አስተዋጽኦ ልዩ ተሸላሚ የሚሆኑት ስለሺ ወርቅነህ ይሆናሉ። ከፍ ባለ ክብር እንድትሸኙልን እንጠይቃለን። ሲዳሙ ቡዴ ካልቀተን ሀቶ ኢትዮጵያ ሆ ወቁንኩ ቡዴ ከኮኒ ጋር ያሪሰማው ገደ ወና ማጭሽቲኒን ተገደ መጣፉ ሚኔት ወይ ላይብረሪ ተያቴ አይራዱ ከላፍ ስለሺ ወርቅነህ ኮኒ ጋር ይብሼ Konni gari huanyo mandarin se mugede umisi kecha fuleha isira barashana fanshane airinyu gegisenki tano ila mara la bisha kawana ya እጅግ ነው የምናመሰግነው አቶ ስለሺ። ይሆናል አንተ አፋንሹና ታጀተ ወራቀታዊ ነው ሀበሹ ሬጅስትራንት ቲያትር ቅማንቾ ሮ ራሄዳ ነው ላይ በሚያድርበት አካባቢ ያሉ ከገጠር የመጡ ወንድሞች የተቸገሩበትን ችግርና እያጡ ያለውን የሕግ ከለላ እጥረት በመመልከትም በውስጡ ለተረገዘው ትልቅ ራዕይ አጋር የሚሆን ሰዎችን ማፈላለግ አብሎ ጀመረ። ብዙ ሰው በማያውቀው ሰፊ ከተማ ውስጥ ህልሙን የሚያጋሩ ጥቂት ሰዎችን መፈለጉን ቀጠለ። ይሄ ግለሰብ ብዙዎች ያሰበውን ሐሳብ ሲያጋራቸው ተራ ቅዠት አድርገው ሊያጣጥሉት ቢሞክሩም እርሱ ግን አሉታዊ ሐሳቦችን ወደ ጎን ሁሉ በመተው ሐሳቡን ተቀብለው የሚደግፉትን ሰዎች ፍለጋ ብዙ ኳተነ፣ ማሰነ። በጥቂት ህዝባቸውን በሚወዱ አባቶች ምክር የህልሙን ጉዞ አንድ ብሎ ጀመረ። ይህም በትንሹ የተጀመረ የበጎ አድራጎት ማህበር አሁን በዚህ በአዲስ አበባ የሲዳማ ኮሚኒቲ ማህበር ወደሚሆን ያደገው እንደማለት ነው። የመጀመሪያውን የማህበሩን ጊዜያት የሚያድርበት የልደታ ኮንዶሚኒየም የማህበሩን ቢሮ በማድረግ ላመነበት ነገር ቤቱን ለቆ ሰጠ፣ ታገለ።
ዛሬ ላይ ይህ ማህበር በኢትዮጵያ ሲቪክ ሶሳይቲ የተመዘገበና ብዙ ሺዎችን ያቀፈ ማህበር የሆነና ላለፉት ተከታታይ 6 ዓመታት በዚህ በአዲስ አበባ የሲዳማ ብሔር ዘመን መለወጫ ፍቼ ጨምበላላ እንዲከበር ከባለድርሻ አካላት ጋር በጋራ በመሆን በማስተባበር በመዲናዋ በድምቀት እንዲከበር ትልቅ ሚና የተጫወተና እየተጫወተ ያለ ማህበር እውን እንዲሆን የበኩሉን አስተዋወቀ። የበኩሉንም አስተዋጽኦ አበረከተ። እነሆ ክቡራትና ክቡራን የዚህ ማህበር መስራች አባልና ዋና ስራ አስፈጻሚ አቶ እስራኤል መሐመድን በሁላችሁ ፊት በክብር እንድናመሰግነውና ራሱን ሰጥቶ ላገለገለው አገልግሎት እውቅና ልንሰጥ እንወዳለን። ይህ ሽልማትና እውቅና እርሱ እንደ ሀገር ያሉንን ጀግኖች በህይወት እያሉ ለማመስገንና ሌሎችንም ራሳቸውን ሰጥተው ህዝባቸውን የሚያገለግሉ ሰዎች አብይ ምልክት ሆኗልና ይህንን ሽልማት በክብር እናበረክትለታለን። ካልቀንከ ኦሞንሳ ኦዲሴ ማናሆ ባላቶተ ዋንቶ ኢታኖ ማኖታ ኦሚን ሰራ ባላቶ ኢታኖ ክሪተ ወሽታኖ ጣይገንሲንሴ ሞኔ ሀላኝ ሀኮ የማንቾቲ ዳኒ ሲዳሚናዶ ጊዶ ሲራኔና ኤገናሚማ ሌልሻኖት ሀጊረን ኦሶሎ በጣን ሮሬ አናሲ ሆሮንታ ኖ ስሪቺኒ ሀጊደ ሎሱ አነ ሆሲሳን ባድየተ ዳግኖ baadiyyete qooxeessini daggino roduu bisi qarrantino qarra la'atenni noosi seeruu noonsata seeruu hoowe hoongelae giddosi galtino laalanna ajuuja halantannosi mannoota haasatenni mite yee hanafino loo manni afinokki quchumu giddo ajuujasi beeqqitannokki hala'ladu mannino qooxeessira shiima manna haare hanafino duuchootu ammana hooggurono iso gufisanno hedubba waate qole aguratenni shiimunni hanafsiisinohu xaa yannara sidaamu kominite maamari ikke lophinohu umi maamara galannowa lideta kondomineeme maamaru biiro assatenni hanafe ammaninorira badhe higikki sharrame techo kumunni kiirranni Itoophiyaho civic societyete borreessaminonna kummata kiirranni shiimmaadda wedella lendeenna maamarra amadino maamara xinta dandiinoho leedirrara fichee cambalaallata yaani annuwinke lekkate ate yaadda keeshshito quchuma mudukko ofolline ayirrinsay gede umisi qeecha fuleo ilama sidaamunnite Addisaawu teessaano ledo Israa'eelira mooraala hasiissawo baraarshasi gottino mooraale yineemmosi yaate. እሺ በተጨማሪም አቶ ተስፋዬ ግዛው የሀገር ሽማግሌው የተዘጋጀላቸው እውቅናና ሽልማት ስላለ መጥተው እንዲወስዱ በክብር እንጠይቃለን። ከላ ተስፋዬ ግዛው በራሹ አፋንሹ ቂጣው ነው ዳፍራ ራሄዳ ያዳው ገደ ወርቅ ወማንቾ ኤሪሮ አይሪኙ ኮንሴም ሐዋሲ ቁቹሚ ተስፋዬ ግዛው ኢጃሪ አናቲያቴ አይሪኙ ኮንሴም እናመሰግናለን። እጅግ አድርገን እናመሰግናለን። አቶ ተስፋዬ የመጡ ነው፣ በክብር ሸኙልን።